ከአዲስ አበባ 463 ኪሎ ሜትር ተጉዘን ገነትን ከሚያጠጡት ወንዞች በአንዱ በጊዮን ልንጠመቅ የጥምቀት ወደ አባይ ወላድ እናት ሰከላ እናቀናለን። አረንጓዴ ስጋጃ ምንጣፍ በሚመስለው ለጥ ባለው መስክ ተፈጥሮ ባስጌጠቻቸው የቆባ ዛፎች ከዛፎቹ ግርጌ ሲረግጡት እንደ ከበሮ በሚደልቀው መሬት ታጅበን ግልገል አባይ አፍላጋትን አስገብሮ 1000 ኪሎ ሜትሮችን ሲገሰግስ ቁልቁል ሸኝተነው ወደ አባይ አናት እናመራለን። የግብጽ ፒራሚዶች የስልጣኔ ምስጢር፣ የግሪኮች የፍልስፍና ምንጭ፣ የሮማውያን የኃይል ምሳሌ፣ የኑቢያ የዕለት እንጀራ የዓመት ቀለብ፣ የዓለም የምስጢር ሙዳይ ግሽ አባይ። ማግስቱ ረፍት ነው ፍቅርና ዓመት በዓል ቢልም ዘፋኙ በግሽ ተራራ በአባይ መነሻ ስፍራ የጥምቀት ማግስትም ዓመት በዓል ነው። ከጥር 11 እስከ 13 ከጊዮን ማዕፀን ግሽ ተራራ ላይ ተገኝተን አባይ ሲወለድ እያየን ጻድቁ አቡነ ዘርአብሩክን እናነግሳለን። የጥምቀት ሰከላ እንገናኝ።